በፍጹም ተኩላዎች ነን በእውነቱ። እየሮጡ ዶ መቁረብ አይደለም ክርስትና። እንዴት ይሻለናል? ምን ብንደረግ ነው የሚሻለው? በጦር እየተወጋ የሰበከው ወንጌል እኮ ነው፣ መቀለጃ አይደለም፣ ነጠላ አይደለም ክርስትና። እንዴት መታረቅ ያቅተናል? የገዛ ፍቶቶቻችን ማሸነፍ ቢያቅተን ይቅርታ ያቅተናል እንዴ? ምንም ልናገር ይከብደኛል። ከዚህ ስንፍናችን መንቃት አለብን። ዛሬ ካልነቃን ሰይፍ ይበላናል። ቤተክርስቲያንም ከእጃችን ትነጠቃለች። የማትነሳ ከሆነ መብራቱን አጠፋዋለሁ ብሏል ክርስቶስ። ያጠፋዋል። ክህነቱም ይታጣል፣ ቤተክርስቲያኑም ይታጣል፣ ቁርባኑም ይቀራል። ማለት ነው። ክርስቲያኖችን ለመጨረስ ዘንዶው ስለቱን አዘጋጅቶ ሰይፉን ስሎ ጨርሷል። ስንት ክርስቲያን በሰይፍ እየተቀላ በየገደሉ እየተወረወረ። ጠላቶቻችሁን ውደዱ ብሎን ወዳጃችን መውደድ ካቃተ ምንድን ነው የሚበጀን? ምን የሚበጀን? እግዚአብሔር ያሳያቸው። ለአሕዛብ ራሩላቸው፣ አሕዛብን ውደዱ ተብለን የገዛ ወንድማችን በአንድ መቅደስ እየቆረብን ከአንድ ማኅፀን ከጥምቀት ተወልደን የአንድ እናት የድንግል ማርያም ልጆች የአንድ አባት የእግዚአብሔር ልጆች መዋደድ ካቃተ ምን ይሉታል? እስቲ እግዚአብሔር ያሳያቸው። እስቲ ቅዱስ ጊዮርጊስን ክርስትና አስቡት። መርዝ በጥብጦ እየሰጠው እኮ ወዳጄ መርዙን ስጠኝና አንተ ቶሎ ክርስቲያኑን ነበር ያለው። መርዝ በጥብጦ። እስቲ አሁን አልታረቅም የምትሉት ወንድም፣ አልታረቅም የምትሏት እህት መርዝ በጥብጣባችኋለች፣ በጥጦባችኋል። ምን እንመልሳለን? በዚያ ጊዜ የፍቅር አምላክ ሲመጣ በፍቅሬ ኑሩ ብሎ ነግሮን ማለት ነው። ጥቅሱንም ለመድ ነው። ምን ይደረጋል? ለመድ ነው በቃ። ፍቅር የሚለው ተለመደ። መጽሐፍ ቅዱስን ፋቀውና የሆነ ጊዜ መልአክ መጥቶ ይንገረን። ዛሬ እንጂ ነገኛ አይደለም። ቀን መብራት ነው። እግዚአብሔር መቼ እንደሚያጠፋው አይታወቅም። ዛሬ ማታ ልም ያደርገዋል። ይችን የቀን መብራታችን እድሜ ብርሃን ነው። ብርሃን ሳለላችሁ ተመላለሱ ብሏል። ዛሬ ክርስቶስ መብራቲቱን እፍ ካላት የለንም። መተን ንስሐ ልግባ የለም። እባክህ አንድ ቀን ፍቀድልኝና ተመልሼ ከቄስ ጋር ተገናኝቼ ልምጣ የለም። ክርስቶስ ወይ መልሼ ዛሬ ተቆጣህ ብለህ ብትፈርድብኝ አንድ ቀን ወደ ዓለም ተመልሼ ያልተቆጣ ሰው ሁኜ ልመለስ አይፈቀድም። የአንድ ቀን ዛሬ የዓመታት እድል ሰጥቶን ከወሰደን በኋላ ግን የአንድ ቀን እድል እንኳን አይሰጠንም። ቄስ አሁን አይደንቃችሁም? ቄስ እኮ ይደንቃል። የምናውቀው ቄስ እኮ ግጥም አድርጎ የሚበላ ግጥም አድርጎ የሚተኛ ለሽ ብሎ የሚያድር። ኋላ ግን ምን ያደርጋል? ህብስት አቅርበንለት የአምላክ ስጋ አድርጎ ይሰጠናል። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል።